መድፈኞቹ ታሪክ ሰርተዋል። ለአመታት የናፈቀው የክብር ጽዋ በመጨረሻ ወደ ኤምሬትስ ተመልሷል። ይህንን ታላቅ ስኬት ስናከብር ግን ከዚህ ታሪክ ጀርባ ያለውን ዋና መሐንዲስ ማመስገን ግድ ይለናል። ሚኬል አርቴታ አርሰናልን ከነበረበት የውድቀት ማጥ አውጥቶ ወደማይነካ የድል ከፍታ መርቶታል። ነገር ግን ይህ ዛሬ የክብር አክሊል የደፋው አሰልጣኝ ገና በልጅነቱ ህይወቱን ሊያጣ የሚችል ከባድ የልብ ህመም እንደነበረበትና እግር ኳስን ለመጫወት ተአምር እንደሚያስፈልገው ታውቁ ነበር? ከሳን ሴባስቲያን የባህር ዳርቻዎች እስከ አርሰናል የዋንጫ ታሪክ ማራኪው ሚኬል አርቴታ ማን ነው? ቻናላችንን ሰብስክራይብ በማድረግ ዛሬ ደግሞ ስለ ምርጡ አሰልጣኝ ሚኬል አርቴታ ድንቅ የሆነ ታሪክ ይዘን መጥተናል። አብራችሁን ቆዩ። ሚኬል አርቴታ የተወለደው እንደ አውሮፓውያን አቆጣጠር በ1982 በስፔን ባስክ ግዛት ውቧ ሳን ሴባስቲያን ከተማ ነው። ገና በሁለት ዓመቱ ግን ቤተሰቦቹ አስደንጋጭ ዜና ሰሙ። አርቴታ ልቡ ላይ ደም በደንብ እንዳይሰራ የሚከለክል ከባድ የጤና ችግር ነበረበት። በወቅቱ በስፔን የመጀመሪያው ከባድ ቀዶ ጥገና ተደረገለት። ዶክተሮች ህይወቱ ሊተርፍ ይችላል፣ ነገር ግን ከባድ ስፖርትን ጨርሶ መስራት አይችልም ብለውት ነበር። ነገር ግን አርቴታ ለኳስ ያለው ፍቅር ከህመሙ በላይ በረታ። በሳን ሴባስቲያን አሸዋማ የባህር ዳርቻዎች ላይ ሌት ተቀን ኳስ መጫወት ጀመረ። እዚያ ላይ ነበር ሌላኛውን የዓለም እግር ኳስ ኮከብ ሻቢ አሎንሶን ያገኘው። ሁለቱ ህጻናት ጎን ለጎን የተጫወቱ አንድ ቀን አብረው ትልቅ ደረጃ የመድረስ ህልም ያልሙ ነበር። የአርቴታ ብልህነት የላማሲያን ባርሴሎና አካዳሚ ትኩረት ሳበ። በ15 ዓመቱ ባርሴሎናን ተቀላቀለ። እዛ ከማን ጋር የተገናኘ ይመስላችኋል? ከፔፕ ጋርዲዮላ ጋር። ጋርዲዮላ የአርቴታ አርአያ ሆነ። ነገር ግን በወቅቱ የባርሴሎና አማካኝ ክፍል በከዋክብት የተሞላ በመሆኑ አርቴታ እድል ፍለጋ ተሰደደ። ፓሪስ ሴንት ጀርሜን ላይ ከሮናልዲኒሆ ጋር አብሮ ተጫወተ። በመቀጠልም ስኮትላንድ ሬንጀርስ ሄዶ ዋንጫዎችን አነሳ። እውነተኛ ዝናውን ግን ያገኘው በእንግሊዝ ፕሪሚየር ሊግ ነው፣ በኤቨርተን ቤት። በዴቪድ ሞይስ ስር የቡድኑ ሞተር ሆነ። ሜዳ ላይ ያለው የአመራር ብቃትና ጨዋታን የማንበብ ችሎታው ልዩ ነበር። እንደ አውሮፓውያን አቆጣጠር በ2011 ቬንገር ይህንን ብልህ አማካኝ ወደ አርሰናል አመጡት። አርቴታ በፍጥነት የደጋፊዎች ተወዳጅና የቡድኑ ካፒቴን ለመሆን በቃ። ለአርሰናል 2 የኤፍኤ ካፕ ዋንጫዎችን አስገኝቶ በ2016 ጫማውን ሰቀለ። ታላቁ የፔፕ ጋርዲዮላ ወደ ማንቸስተር ሲቲ ሲያቀና የመጀመሪያው ረዳቱ እንዲሆን የጠራው አርቴታን ነበር። ለ3 ዓመታት ከጋርዲዮላ ጎን ሆኖ የእግር ኳስ ጥልቅ ስልቶችን አጠና። ሲቲዎች የጋርዲዮላ ተተኪ ይሆናል ብለው ቢያስቡም በ2019 ግን የልቡ ክለብ አርሰናል ጥሪ ያቀረበለት። ውድቀት ላይ የነበረውን ስብስብ ለመታደግ ወደ ኤምሬትስ ተመለሰ። ከሜዳ ውጪ አርቴታ በጣም የተረጋጋና ለቤተሰቡ ታማኝ ሰው ነው። እንደ አውሮፓውያን አቆጣጠር በ2010 የቀድሞዋን የስፔን ቆንጆና ተዋናይ ሎሬና በርናልን አግብቷል። ጋብሪኤል፣ ዳንኤልና ኦሊቨር የተባሉ 3 ወንዶች ልጆች አሏቸው። አርቴታ ባለብዙ ቋንቋ ተናጋሪ ነው። ስፓኒሽ፣ ባስክ፣ ካታላን፣ እንግሊዘኛ፣ ፈረንሳይኛና ጣሊያንኛን አቀላጥፎ ይናገራል። ሌላው የሚታወቅበት ነገር ፐርፌክሽኒስት ወይም ነገሮች ሁሉ ፍጹም እንዲሆን መፈለጉ ነው። ከጸጉሩ አሰራር ጀምሮ እስከ አለባበሱ ድረስ ሁልጊዜ ጽዱና የተስተካከለ ነው። ይህ ስነ ስርዓቱና ለዝርዝር ነገሮች ያለው ትኩረት ነው ዛሬ አርሰናልን የሻምፒዮን ባህሪ ያላበሰው። ሂደቱን እመኑ፣ ትረስ ዘ ፕሮሰስ አላቸው። አምነውትም ጠበቁት። እነሆ ዛሬ ያ የእምነት ፍሬ አፍርቷል። ከሞት አፋፍ የተመለሰ ህፃንነት እስከ እንግሊዝ ፕሪሚየር ሊግ የዋንጫ አሸናፊነት። ሚኬል አርቴታ ስራን፣ ስርዓትን እና ፍጹም እምነትን አጣምሮ የያዘ ድንቅ መሪ መሆኑን ለዓለም አስመስክሯል። አሁን የአርሰናል ደጋፊዎች we have got super ሚኬል አርቴታ እያሉ በኩራትና በደስታ ይዘምራሉ። እሱ ታሪክን የቀየረ እውነተኛ ጀግና ነው። እናንተም በዚህ ታላቅ የዋንጫ ድል ላይ የተሰማችሁ ደስታ በኮሜንት ገለጹልኝ። አርቴታ ለአርሰናል ገና ብዙ ዋንጫዎችን ያመጣል ብላችሁ ታስባላችሁ? ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ቻው።